ጀመርናቸው አገርን የማልማት ከተማን የማደስ ከተማን ትራንስፎርም የማድረግ ለነዋሪዎቿ ምቹ ለጎብኚዎች ሳቢ ለተለያዩ የማህበረሰብ ክፍሎች ደግሞ አካታች የሆነ ልማት የመስራት ስራችን ቀጣይነት ያለው የማያቋርጥ ሁሉ ጊዜ አዳዲስ ነገሮችን ይዘን የመምጣት ትልቅ ሂደትን የተከተለ ነው። ይሄ የስፖርት ፓርክ ለአዲስ አበባ ብቻ ሳይሆን ለሀገራችንም የመጀመሪያ ነው። ባለን መረጃ አፍሪካ ላይም እስካሁን ድረስ ሁሉንም የስፖርት አይነቶች በአንድ ቦታ አካቶ እንደዚህ የያዘ የስፖርት ማዕከል ወይም ደግሞ ፓርክ ልናገኝ አንችልም። የተወሰኑ አካተው ያዙ አሉ። ሁሉንም አይነት የስፖርት አይነት አካቶ የያዘው ይሄ የኛ መሀል ካዛንቺስ ላይ የተሰራ ታሪካዊ የሆነ የመጀመሪያው የስፖርት ፓርክ ነው ማለት ነው። ወደ 5.7 ሄክታር መሬት ላይ ነው የተሰራው። እነኚህ የተገነቡት የስፖርት ፋሲሊቲዎች ወይም ደግሞ የስፖርት መሰረተ ልማቶች በዋናነት ኢትዮጵያን ወርቅ ያለበሷትን ባንዲራችንን በዓለም አደባባይ ከፍ ያደረጉ የአትሌቶቻችን ክብር መገለጫ ፓርክ ጭምር መሆኑ ነው። እንግዲህ ከአትሌት አበበ ቢቂላ ጀምረን እስካሁኖቹ አትሌቶቻችን በኦሎምፒክ ውድድር ለኢትዮጵያ ወርቅ ያመጡ አትሌቶቻችን ክብር ይገባቸዋል ብለን እዚህ በስማቸው በምስላቸው ሐውልት ሰርተንላቸዋል። የስፖርት ፓርኩን አንዱ በጣም ልዩ የሚያደርገው ይሄ ነው። ይሄ የክብር ሐውልት አንደኛ ለሀገር ክብር ምክንያት የሆኑትን ማክበር ነው። ሁለተኛ ነገር ደግሞ ለሀገራቸው በፍቅር በመሰጠት በብዙ ጥረትና ግረት የሚሰሩ ትውልዶችን ለማፍራት ትልቅ የማይነቃነቅ ሐውልት ነው። የማይነቃነቅ ከትውልድ ትውልድ አስተማሪ አነቃቂ ሌላ ራዕይ አሰናቂ የሆነ ሐውልት ነው እዚህ የተሰራው።